ነዋሪውን ተደራሽ ለማድረግ ይህን መድረክ ስላመቻቻችሁልን ከልብ እናመሰግናለን። እውነት ለመናገር ያው እንደ ሀገር የተሰሩ ስራዎችን እንግዲህ ከዚህ በፊትም ያው በተደጋጋሚ ቀርበዋል። ከዚህ በላይ በደንብ መደመጥ አለባቸው ብለን እናስባለን። ክቡር ጠቅላይ ሚኒስትራችን እንዲሁም ደግሞ ክብርት ከንቲባችን ቢያንስ ህዝቡን በየብሎክ ዝቅ ብሎ የትኛው ሰው ማገልገል አለበት፣ ቢሮውን ክፍት አድርጎ ብቻ አድርጎ ጥያቄዎችን የየብሎኩን መቀበል አለበት የተባለውን ነገር እየፈጸመ ያለ ወረዳ 13 ነው። ሞራል ያስፈልገዋል። መመለስ ያለበትን ጥያቄ የወረዳ የስራ ኃላፊዎች በየዘርፉ ጥያቄዎች እየመለሱ ይገኛል። ነገር ግን ቢያንስ እንደዚህ ስራዎችን 24/7 የሚሰራን ወረዳ 13 ከሌሎች ወረዳዎች በቆዳ ስፋቱ ሰፊ ኤሪያ ነው። ይህን ነገር ግን ሸፍኖ ሰፊውን የኮሪደር ስራ እንዲሁም በተለያየ ዘርፍ ላይ ያለውን ስራ እያከናወነ የሚገኝ ከ119 ወረዳዎች እውነት ለመናገር ትልቁ ድርሻ እየተወጣ ያለው ወረዳ 13 ነው። ስለዚህ ግን ከወረዳው አቅም በላይ የሆኑ የማይመለሱ ጥያቄዎች በብሎካችን አሉ። ለምን በከተማ ደረጃ የሚመለሱ እንዲደርሱልን የምንፈልጋቸው ስራዎች አሉ። ከወረዳው አቅም በላይ የሆኑ ረጅም ጊዜ ይጠየቁ ያሉ ጥያቄዎች አሉ። እነዚህ ምንድናቸው? የመጀመሪያው ሰነድ አልባ የሚባል ነገር እንደው ስሙ መቀየር አለበትና ቢያንስ ከ20 ዓመት ያላነሱ ቤቶች ከ97 ወዲህ ያሉ በራሱ 97 በመመሪያ መሰረት እየተስተናገዱ ነው እየተስተናገድን ነው። ነገር ግን ከዛ መልስ ያሉ ቤቶች 10 15 ዓመት 20 ዓመት ያሉ ቤቶች ሰነድ አልባ እየተባሉ መቀጠል አለባቸው ወይ? ስለዚህ ቢያንስ በ2018 ሰነድ አልባ የሚባል ነገር ጠፍቶ መንግስት አሁን ቅድም እንደሰማነው 1.5 ሚሊዮን ቤቶችን ገንብቶ ለነዋሪው ቀጣይ ያደርሳል የሚል ነገር ቅድም ሰነዱ ላይ ሰምተናል። ነገር ግን በራሱ ጥረት የሚሰራው ነዋሪው የብሎኩ ነዋሪ በየትኛውም ዘርፍ ላይ የሚገኝ ነዋሪ ነውና ይሄ ደግሞ በራሱ ጥረት የሰራው ቤት ሰነድ አልባ የሚለው ጠፍቶ ቀጣይ የካርታ ባለቤት እንዲሆንልን እንፈልጋለን የሚለው ጥያቄ ለመናገር በዚህ በኮሪዶር ስራዎች ብዙ የስራ ዕድል ተፈጥረዋል። ብዙ ነዋሪዎች ችግራቸው ተቀርፎ ልጆቻቸውን እያሳደጉ ይገኛሉ። ያው ከትምህርት ቤት ምገባ ጀምሮ መንግስት በእውነት ክብርት ከንቲባችን ትልቁን ነገር ያው እንግዲህ እየሰሩ ነው። እኛ የምናስበው በዚች ውስን ዓመታት ባሳለፍናት እውነት ለመናገር ብዙ ለውጦች ተሰርተው የአማራ ከተማ እያየን ነው። በአሁኑ ሰዓት ወደ አውሮፓ ሀገር ውስን ሰው ይሄዳል። አሁን ፍልሰቱ ከገጠር ወደ ከተማ ነው። ቀጣይ ግን በደንብ ሰላማችን አስጠብቀን ቀጣይ ምርጫችን ስንጨርስ አውሮፓ ሀገር ወደ ኢትዮጵያ ቪዛ እየቆረጡ ይመጣሉ ብለን እናስብ። ምክንያቱም ከዚህ በላይ የበለጠ ስለምትሆን ማለት ነው። ስለዚህ ላይ በአሁኑ ሰዓት ላይ አዲስ አበባ ላይ ለምሳሌ በሰነድ አልባ ምክንያት ለምሳሌ ግድቡን ሁላችንም በጋራ በኢትዮጵያ ሕዝብ አቅም ገንብተን በዚህ ደረጃ ላይ ያለ ነዋሪ ግን ትናንትና ቦንድ ገዝቶ በአሁኑ ሰዓት ላይ አዲስ አበባ ባደገች ሀገር ላይ ጀሪካን ተሸክሞ እንደው በዚህ በኮሪደር ሴት ትንሽ ይከብዳልና መብራት ኃይልን አመስግኑልን። ነገር ግን ብዙ ጥሬ ዕቃዎችን ተጠቅሞ ማቴሪያሎችን ተጠቅሞ ቆጣሪ መብራት ኃይል መስጠት ከቻለ ውሃ ተጠቅሞ ነው መብራት የሚያመነጨው። ስለዚህ ውሃ ደግሞ ለነዋሪዎቹ እንዳይሰጥ ያደረገው ምክንያት ምንድን ነው? ለምሳሌ መብራት ኃይል ነዋሪዎቹን አስደስቶ ተጨማሪ ገቢዎችን ገቢ እያደረገ ለመንግስት ተደራሽ እንደው ለሚመለከተው አካል ቀርቦልን ቀጣይ እንደው 2018 እንኳን ስለሚሆን ግድባችን ውሃ ተደራሽ እንዲሆንልን ሰነድ አልባ እየተባለ ሁሌም በዚች በኮሪደር መሀል ላይ ጀሪካን መሸከም የለብንምና በየግቢው ውሃ ቆጣሪ መግባት የተደረጉ ነው። ወረዳው የሚችለውን ቦኖችን በጠየቀበት በነገው ደብዳቤ ይዘን ውሃ ልማት ወዲያውኑ ነው የሚተከልልን ቦኖ ማለት ነው። ነገር ግን ከወረዳው አቅም በላይ ስለሆነ ይሄ ወረዳው መፈጸም ስለማይችል ይሄ እኛ ምንም ልናደርግ አንችልም። ስለዚህ ብናየው ሰላም ሲኖር ነው። በጋራ በመሆን ትልቁ ጸጥታ የሚከበረው በብሎክ ላይ ነው። ብሎክ ላይ ያሉትን ነገሮች ወዘውጦችን፣ የተለያዩ ችግሮችን ከፖሊስ አባላት ጋር በመቀናጀት ከዚህ በፊት ስንሰራ የነበረውን ነገር ከባዱ ችግር የመጣውን ቀርተነዋል። ለምን? በጋራ በመስራት ማለት ነው። ስለዚህ አሁንም በጋራ ሆነን የነበረን ሰላም አስጠብቀን ቀጣይ መጪው ምርጫ ነው። ምርጫችን በሰላም ለማስጠበቅ የሁላችንም የጸጥታ ጉዳይ በደንብ ሊታይ ይገባዋል ለማለት ነው። ስላዳመጣችሁ